የብዙዎቻችን ችግር የምንጠቀመውን የሶሻል ሚዲያ ፓስወርድ አናቀውም። ቱ ስቴፕ ቬሪፊኬሽን የላቸው። ቲክቶክ አካውንታችን ኢሜል ወይንም ስልክ ቁጥር የለው። ደግሞ ቲክቶክ አካውንታችን ብጠፋ ስልክ ብንቀይር ሌላ ስልክ ብንገዛ የምንጠቀማቸውን የቲክቶክ አካውንት ወይንም ሌሎች የሶሻል ሚዲያዎችን ወደ አዲሱ ስልካችን ለማዘዋወር ፓስወርድ ሊጠይቀን ይችላል። ፓስወርድ አናቀውም። ኢሜል አካውንቶቻችንን ሪከቨር የምናደርግበትን መልሰን የምናገኝበትን ቱ ስቴፕ ቬሪፊኬሽን አልሞላ ነው። መልሰን የነበረንን ቲክቶክ አካውንት ለማግኘት በጣም ያስቸግራል። ሶሻል ሚዲያዎችን ሪከቨር ለማድረግ እንቸገራለን። ቲክቶክ አካውንት ዝም ብለን እንጠቀማለን። ቲክቶክ አካውንታችን ብዙ ፎሎወርስ ሊኖረው ይችላል። በሆነ አጋጣሚ ይጠፋብናል። መልሰን ቲክቶክ አካውንታችንን ለማግኘት እንቸገራለን። ያ እንዳይሆን ቅድመ ጥንቃቄ ማድረግ ይኖርብናል። የምንጠቀመው ቲክቶክ አካውንት ስልክ ቁጥርና ኢሜል ሊኖረው ይገባል። ካለለው እንዴት እናስገባለን? ኢሜል አካውንታችን ጠፍቶብን ወይንም ደግሞ ስልክ ቁጥራችን ጠፍቶብን ከሆነ እንዴት ሌላ ኢሜል ማስገባት ቁጥር ማስገባት መቀየር እንደምንችል በዛሬው ቪዲዮአችን ውስጥ እናያለን። የዛሬው ቪዲዮአችን ቲክቶክ አካውንታችንን ስልክ ቁጥር ለማስገባት ወይንም ለመቀየር ኢሜል ለማስገባት አስገብተንም ከሆነ ሌላ ኢሜል ለመቀየር እንዴት እንደምንችል እናያለን። ወደ ቲክቶክ አፕሊኬሽን በመሄድ ቲክቶክን በመክፈት እንገባለን። ከታች ፕሮፋይል የሚል እናገኛለን። እዚህ ጋር ነው የምናገኘው። ፕሮፋይላችንን አንድ ጊዜ እናከዋለን። ፕሮፋይላችን ስር ከመጣን በኋላ ከላይ የተሰመረ 3 መስመር ከላይ እናገኛለን። 3ቱን መስመር አንድ ጊዜ በመጫንበት ሰዓት ወርታች በማውረድ ሴቲንግ ኤንድ ፕራይቬሲ አንድ ጊዜ በመጫን እንገባለን። ወደፊት ስንመጣ አካውንት የሚለውን መጀመሪያ ላይ እናገኛለን። አካውንት የሚለውን በመጫን እንገባለን። አካውንት ከፍተን ወደፊት ስንመጣ አካውንት ስር አካውንት ኢንፎርሜሽን የሚል እናገኛለን። አካውንት ኢንፎርሜሽን ከመክፈታችን በፊት ሁለተኛ ላይ ፓስወርድ የሚለው እናገኛለን። ፓስወርዳችንን እዚህ ጋር መቀየር እንችላለን። ፓስወርዳችንን ከመቀየራችን በፊት አካውንት ኢንፎርሜሽንን አንድ ጊዜ በመጫን ወደፊት እንሄዳለን። አካውንት ስር ስንመጣ መጀመሪያ ላይ ፎን ነምበር አለ። ከዛን ሁለተኛ ላይ ኢሜል እናገኛለን። ኢሜል አካውንት እና ስልክ ቁጥር ካለላችሁ እንደሆነ ባዶ ቦታ ነው የምታገኙት። ስልክ ቁጥር ለማስገባት ፎን ነምበር የሚለውን አንድ ጊዜ እንጫናለን። ፎን ነምበር የምንጫንበት ሰዓት እንጂ ፎን ብሎ ይመጣልናል። አንደኛ ላይ ቀየር ከፈለግን እንድንቀይር እድል እየሰጠን ነው። ሁለተኛ ላይ ደግሞ አንሊንክ ብሎ ነው ያለው። ሊንክ ማለት ኦሬዲ ሊንክ ተደርጓል። ሪሙቭ ማድረግ የምንፈልግ ከሆነ የነበረውን ስልክ ቁጥር ከዛ ላይ ሪሙቭ ማድረግ የምንፈልግ ከሆነ አንሊንክ የሚለውን እንጫናለን። ቼንጅ ፎን ነምበር መቀየር ከፈለግን ደግሞ ቼንጅ ፎን የሚለውን እንጫናለን። ቼንጅ ፎን የሚለውን አንድ ጊዜ እንጫናለን። ይሄ የምንቀይረው ቱ ስቴፕ ቬሪፊኬሽን እንደምሆነን ስልክ ቁጥር ሞላን ማለት በሆነ አጋጣሚ አካውንቱን ብናጣ ወይ ስልካችን ብጠፋ ከአንድ ስልክ ወደ ሌላ ስልክ አካውንታችንን ከአንድ ስልክ ወደ ሌላ ስልክ መቀየር ብንፈልግ ቱ ስቴፕ ቬሪፊኬሽን ኦሬዲ ስለተሞላ በዚህ ስልክ ቁጥር አማካኝነት ኮድ ይላክልናል። ኮዱን ስናስገባ ቀጥታ አካውንቱን መልሰን እናገኘዋለን ማለት ነው። ፎን ነምበር ማሙላት ለዚህ ነው የሚያስፈልገን። አሁን ስልክ ቁጥር መቀየር ስለፈለግን ቼንጅ ፎን የሚለውን በምንነካበት ሰዓት ቱ ስቴፕ ቬሪፊኬሽን እንደምሆነን እያሳየን ነው። ኮንቲኑ የሚለውን በመጫን ወደፊት እንሄዳለን። ኮንቲኑ ብለን ወደፊት ስንመጣ ቁጥር እንድናስገባ ቁጥር መሙያ ቦታ ይሰጠናል። ያለንበትን አገር ኮዱን ከፊት ለፊት በማስገባት ቁጥሮችን እንድናስገባ እድል ይሰጠናል። ያለንበት አገር ኮዱን ከፊት ለፊት እናገኛለን። አገር መምረጥ ከፈለግን ደግሞ እችኛይቷን ቀስት አንድ ጊዜ በመንካት የአገሮችን ስም ዝርዝር ያመጣልናል። ከዛ ውስጥ የምንፈልገውን የአገር ስም እናስገባለን። የአገርን ሳይ ሰርች ማድረጊያ ቦታ ላይ ፈልገው ነገር ስም እንጽፋለን። እስከነ ኮዱ ይመጣልናል። በእንደዚህ አይነት መልኩ ከፊት ለፊት የምትፈልጉት አገር ኮድ ካልመጣ ቀስቷን በመንካት
አገር እንመርጣለን። ያለንበትን አገር ኮዱን በማስገባት ከኋላ ያሉትን ቁጥሮች እንድናስገባ ባዶ ቦታ ይሰጠናል። ኢትዮጵያ ላይ ከሆናችሁ የኢትዮጵያ ኮድ ከፊት ለፊት በማስገባት 9 ብለን እንቀጥላለን ማለት ነው። 9 ብለን ያሉትን ቁጥሮችን እናስገባለን። ባት የምንፈልገውን ስልክ ቁጥራችንን እናስገባለን። ከታች ኮንቲኑ የሚል ይመጣልናል። ኮንቲኑ የሚለውን በመጫን አዲሱን ስልክ ቁጥራችንን ሊንክ እናደርገዋለን። ስልክ ቁጥራችንን እንዴት እንደምናስገባ ነው የቲክቶክ አካውንት ላይ። አሁን ወደ ኋላ በመመለስ ከላይ ያለችውን ቀስት አንድ ጊዜ በመንካት ወደ ኋላ እንመለሳለን። ወደ ኋላ ከመጣን በኋላ ሁለተኛ ላይ ኢሜል የሚለውን እናገኛለን። ኢሜል የሚለውን በመጫን ስንገባ ኢሜል የሚለውን በምንጫንበት ሰዓት ቼንጅ ኢሜል ወይንም ደግሞ ከታች አሊንክ ኢሜል ብሎ ይመጣልናል። አሊንክ ኢሜል ማለት ኦሬዲ ኢሜል ሊንክ ተደርጓል። እኛውን ሪሙቭ ማድረግ ወይንም ማጥፋት፣ ሪሙቭ ማድረግ ከፈለግን ሪሙቭ እናደርገዋለን። የምንፈልግ ከሆነ ደግሞ ቼንጅ ኢሜል የሚለውን የመጀመሪያው እንጫናለን። ቼንጅ ኢሜል ስንለው ኢሜል 2 ስቴፕ ቬሪፊኬሽን ይሆነናል። ኢሜል ምን ይገባል የቲክቶክ አካውንታችን ላይ ኮንቲኑ የሚለውን በመጫን ወደፊት ስንመጣ ኢሜል የምንሞላበትን ቦታ ይሰጠናል። ኢሜላችንን እናስገባለን። እችንን ካስገባን በኋላ ከታች ኮንቲኑ የሚል ይመጣልናል። ኮንቲኑ የሚለውን በመጫን ኢሜላችንን ሴቭ እናደርገዋለን። ኢሜል እና ስልክ ቁጥር ከሞላን ቲክቶክ አካውንታችንን በቀላሉ ከአንድ ስልክ ወደ ሌላ ስልክ በጠፋብንም መልሰን ማግኘት እንችላለን። ቲክቶክ አካውንታችን 2 ስቴፕ ቬሪፊኬሽን ኢሜል፣ ስልክ ቁጥር መሞላት አለበት። በእንደዚህ አይነት መልኩ ስልክ ቁጥርና ኢሜላችንን የቲክቶክ አካውንት ላይ ካስገባን በኋላ ቀስቷን በመንካት አሁን ወደ ኋላ እንመለሳለን። ሁለተኛ ላይ ፓስወርድ የሚለውን እናገኛለን። ፓስወርድ የሚለውን አንድ ጊዜ በምንጫንበት ሰዓት ቼንጅ ፓስወርድ ብሎ እድሉን ይሰጠናል። ፓስወርዳችንን መቀየር እንችላለን። ፓስወርድ ስንቀይር ብዛቱ ከ8 እስከ 20 የሚደርስ ዲጂት መሆን አለበት። ሁለተኛ ደግሞ ቁጥርና ፊደል እንዲሁም ደግሞ ስፔሻል ካራክተር የሆነ ሲምቦል መጠቀም ይኖርብናችንን የምናስገባውን ፓስወርድ ክሪት የምናደርገውን ፓስወርድ ማስቀመጥ አለብን ወይ ስክሪንሾት በማድረግ ማስቀመጥ አለብን። የማንረሳውን ፓስወርድ ነው መጠቀም ያለብን። ፓስወርዱ እንዲታይ ከፈለጋችሁ እቺን የአይን ምልክትን ትነካላችሁ። ታይ ማድረግ ስትፈልጉ ደግሞ መልሳችሁ እሱን ነው ትነካላችሁ። የአይን ምልክት የምናስገባው ፓስወርድ 3 መሰረታዊ ህጎችን ማሟላት አለበት። ከ8 እስከ 20 የሚደርስ 8 በላይ እስከ 20 የሚሆን ሊኖረው ይገባል። ሁለተኛ ላይ ደግሞ ፊደል፣ ቁጥርና ስፔሻል ካራክተር ሲምቦሎችን መጠቀም ይኖርብናል። ፊደል ሳስገባ ሁለቱን ራይት አድርጎልኛል። አንዱ ግን ገና ራይት አልሰጠኝም። ምንድነው የተረሳው? ስፔሻል ካራክተር ወይንም ደግሞ ሲምቦል ወይ የዶላር ምልክት ተጠቀማለሁ። ሶስቱንም ራይት ምልክት ይሰጠኛል ማለት ነው። ስትሮንግ የሆነ ፓስወርድ ክሪት ማድረጋችንን ያሳየናል። በዚህ መልኩ ክሪት እናደርገዋለን። ክሪት ካደረግን በኋላ ኮንቲኑ የሚለውን በመጫን ኮንቲኑ የሚለውን በምንጫንበት ሰዓት ሳምሰንግ ፓስ ሴቭ ፓስወርድ ቱ ሳምሰንግ ፓስ ብሎ ፍቃድ ይጠይቀናል። አዎ ይሄኛው ስልካችን የምንጠቀመው አሁን እየተጠቀምን ያለው ዲቫይስ ስልካችን ፓስወርዳችንን ሴቭ እንዲያደርግ ሪኮግናይዝ እንዲያደርግ ፍቃድ እንሰጠዋለን። ክሊክ እናደርጋታለን። ብሉ ቲክ ራይት እንዲሰጠን ከዛ ኦኬ የሚለውን በመጫን ሴቭ እናደርገዋለን። ፓስወርዳችንንም መቀየር ከፈለግን በእንደዚህ አይነት መልኩ እንቀይራለን። ከዚህ ጋር ተያያዥ የሆኑ ትምህርቶችን ወደፊት አብረን እናያለን። የዛሬው ቪዲዮ ይሄንን ይመስላል። ቻናሉን ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ለሌሎች ጓደኞቻችሁ አድርሱ እያልኩኝ በሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።